ተቋርጦ የነበረው የነፃ ኢንተርኔት አሁንም በድጋሚ ተመልሶ መጥቷል። በሁለቱም ካርድ ስለሚሰራ ማለትም በኢትዮ ቴሌኮም እና ሳፋሪኮም ስለሚሰራ ተጠቀሙበት። ነፃ ኢንተርኔት ለማግኘት ወደ ፕሌይ ስቶር ትሄዳላችሁ። ሰርች ቦታ ላይ ትሄዱና ፍሌክስ ወርክ ብላችሁ ሰርች ታደርጋላችሁ። ከዛም ይህንን አፕሊኬሽን ፍሌክስ ወርክ የሚለውን ኢንስታል አድርጉት። እንደጨረሱ በዛው ኦፕን ብላችሁ ክፈቱ። ከከፈታችሁ በኋላ እንደገና አሁንም ሰርች ቦታ ላይ ትሄዱና ፍሪ ብላችሁ ሰርች ታደርጋላችሁ። ከዛም የሚመጣላችሁን ጽሁፍ ላይ በመንካት ወደ ታች ትሄዳላችሁ። ከዛ በኋላ ኢንስታል አፕሊኬሽን የሚለው ላይ በመንካት ስልካችሁ ላይ በመጫን ትከፍታላችሁ። ከከፈታችሁ በኋላ ከኢትዮጵያ ውጪ ከሆናችሁ ያላችሁበት ሀገር መርጣችሁ መጠቀም ትችላላችሁ። ከታች ያለው ላይ ደግሞ ሰርች የምታደርጉት ፍሪ የሚለው ላይ ሲሆን ኢትዮጵያ ውስጥም ከሆናችሁ እንደዛ ታደርጋላችሁ። ተጨማሪ ጠቃሚ መረጃ ለማግኘት ፎሎ አድርጉ።